ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናሽተን ይዘንላችሁ ልንቀርብ ተስናድተናል ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ አቶ ታዲዮስ ታንቱም በ6 ዓመት ከ3 ወር ጽኑ እስራትና በገንዘብ ቅጣት ተቀጡም የጥላቻ ንግግርን በማሰራጨትና ግጭትን መቀስቀስ ወንጀል የተከሰሱትን አቶ ታዲዮስ ታንቱም በ6 ዓመት ከ3 ወር ጽኑ እስራትና በገንዘብ እንዲቀጡ ፍርድ ቤት ወስኗል የፌደራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ህገ መንግስታዊ ጉዳዮች ወንጀል ችሎት አቶ ታዲዮስ ታንቱ በተከሰሱበትና ጥፋተኝነት በተባሉባቸው 3 ክሶች የጽኑ እስራትና የገንዘብ ቅጣት ጥሎባቸዋል አቶ ታዲዮስ ታንቱ ሰኔ 20 ቀን 2014 ዓ.ም የጥላቻ ንግግርን በማሰራጨትና የእርስ በርስ ግጭትን በመቀስቀስ ወንጀል ፈጽመዋል ተብለው በፍትህ ሚኒስቴር በተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ህግ በኩል ተደራራቢ 4 ክሶች ቀርቦባቸው እንደነበር ይታወሳል አቃቢ ህግ ባቀረበው አንደኛው ክስ ላይ እንዳመላከተው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ህዝባር 1 ሀ እና አንቀጽ 257 ህዝባር ሀ ስር በተደነገገውን ድንጋጌ በመተላለፍ ግንቦት 11 ቀንና መጋቢት 22 ቀን በተለያዩ የዩቲዩብ ቻናሎች ህዝባዊ አመጽ መቀስቀስ ወንጀል ፈጽመዋል በሚል ተከሷል ሁለተኛው ክሳቸውን በተመለከተ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ በመጣስ በአንድ ዩቲዩብ ቻናል ሐሰተኛ መረጃ አሰራጭቷል በሚል ክስ በአቃቢ ህግ ክስ ቀርቦባቸው ነበር በሶስተኛ ክስ ደግሞ የወንጀል ህግ በመተላለፍ የመከላከያ ሰራዊትን እንቅስቃሴ ለማሰናከልና የመከላከል አደጋን እንዲደርስ ለማድረግ በማሰብ ሐሰተኛ ወሬ በመንዛት ቅስቀሳ በማድረግ ወንጀል የተከሰሱ ሲሆን በአራተኛ ክስ የኮምፒውተር ወንጀል አዋጅን በመተላለፍ ህዝባዊ አመጽ እንዲፈጠር ቀስቃሽ መልእክት በድምጽና በተንቀሳቃሽ ምስል ተሰራጭቷል በሚል ክስ ቀርቦባቸው እንደነበረ መዝገባቸው ያስታውሰናል በአጠቃላይ አቃቢ ህግ ባቀረበባቸው 4 ክሶች ላይ የተጠቀሱትን የወንጀል ድርጊት አለመፈጸማቸውን ገልጸው የሰጡትን የእምነት ክህደት ቃል ተከትሎ አቃቢ ህግ ለወንጀሉ መፈጸም ያስረዳሉ ያላቸው ምስክሮች አቅርቦ አሰምቷል ፍርድ ቤቱም የአቃቢ ህግ ምስክርን መርምሮ እንዲከላከሉ በሙሉ ድምጽ ብይን መስጠቱም ይታወሳል አቶ ታዲዮስ ታንቱ እንዲከላከሉ በተሰጠ ብይን መነሻም የተለያዩ የመከላከያ ምስክሮችን አቅርበው አሰምተውም የነበረ ቢሆንም ባቀረቡት የመከላከያ ማስረጃ ግን የአቃቢ ህግ ማስረጃን በተገቢው መከላከል ማስተባበል አለመቻላቸው ተገልጾ በ3 ክሶች የጥፋተኝነት ፍርድ ተላልፎባቸዋል ፍርድ ቤቱ የግራ ቀኝን ቅጣት አስተያየት ለመጠባበቅ ጥቅምት 12 ቀን ለተለዋጭ ቀጠሮ ሰጥቶ የነበረ ቢሆንም አቶ ታዲዮስ በዚህ ዕለት የቅጣት ማቅለያ ማቅረብ እንደማይፈልጉና የጥፋተኝነት ፍርዱን እንደማይቀበሉ ለችሎቱ አስታውቀው ነበር ይሁንና ፍርድ ቤቱ ግን የ6 ልጆች አባት መሆናቸውንና የ70 ዓመት አዛውንት መሆናቸውን ከግምት ውስጥ አስገብቶ 2 የቅጣት ማቅለያ በማያዝ በእርከን 24 መሰረት በ6 ዓመት ከ3 ወር ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ እንዲቀጡም ወስኗል የአዲስ አበባ ማረሚያ ቤት ተከሳሹ ላይ የጣለውን ቅጣት እጃቸው ከተያዘበት ጊዜ ጀምሮ ታሳቢ በማድረግ እንዲፈጸም ታዟል ከታጣቂ ኃይሎች ጋር በውጭ ሀገራት ለመገናኘት ሐሳብ ማቅረቡን የሀገራዊ ምክክር ኮሚሽን አስታወቀም አርብ ጥቅምት 15 ቀን የምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አራያ እንዳሉት የታጠቁ ኃይሎችና ራሳቸውን ከምክክሩ ያገለሉ ፓርቲዎችን እንዲሳተፉ ለማድረግ ከፍተኛ ጥረቶች እየተደረጉ ነው ብለዋል ኮሚሽኑ በሰጠው ጋዜጣዊ መግለጫ ላይ በመግለጫው ላይ ፕሮፌሰሩ እንደገለጹት የታጠቁ ኃይሎችን እስካሁን ገጽ ለገጽ ወይንም በቀጥታ አግኝተን አነጋግረናቸው አናውቅም ያሉት ኮሚሽነሩ የፖለቲካ ጥያቄ አቅርበው በምክክሩ እንዲሳተፉ በተለያየ መንገድ ጥሪ አድርገናል ለደህንነት ሙሉ ዋስትና እንደምንሰጥ ከዛም አልፎ በውጭ ሀገራት ተገናኝተን ሐሳባቸውን እንዲያቀርቡ ሁኔታዎችን ለማመቻቸት ፍቃደኛ መሆናችንን ገልጸናል ሲሉ ከዚህ በፊት የተደረገውን ጥረት አንስተዋል አክለውም
ከግጭትና ጦርነት ያተረፍነው እንግልትና ስቃይ ነው ያሉት ፕሮፌሰሩ እኛን የማደራደር ኃላፊነት ባይኖረንም ግጭቶች የሚፈቱበትን መንገድ የመቀየስ ስራ ግን እንሰራለን ብለዋል። በብሪክስ ጉባኤ የኢትዮጵያ ተደማጭነትን የሚጨምሩ ዲፕሎማሲያዊ ስራዎች ተከናውነዋል ሲሉ ዶክተር ጌዲዮን ጢሞቴዎስ ተናገሩ። በብሪክስ የመሪዎች ጉባኤ የኢትዮጵያን ተደማጭነት የሚጨምሩ የዲፕሎማሲ ስራዎች መከናወናቸውን የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ተናግረዋል። ሚኒስትሩ ጉባኤው የኢትዮጵያን ብሔራዊ ጥቅም የሚያስከብሩ በርካታ ዲፕሎማሲያዊ ስራዎች የተከናወኑበት መሆኑንም አንስተዋል። የውጭ ጉዳይ ሚኒስቴሩ በ16ኛው የብሪክስ የመሪዎች ጉባኤ ላይ የኢትዮጵያ ልዑክ ውጤታማ ተሳትፎ ማድረጉንም ገልጸዋል። በጉባኤው ላይ የኢኮኖሚ ትብብርን፣ የአካባቢ ጥበቃና የጸጥታው ምክር ቤት ማሻሻያን የተመለከቱ ውሳኔዎች መተላለፋቸውንም ጠቁመዋል። ኢትዮጵያ በውሳኔዎቹ ላይ የራሷን ብቻ ሳይሆን የአፍሪካን የጋራ አቋም ማንጸባረቅ መቻሏን ማስታወቋል። ከጉባኤው ጎን ለጎን በተለያዩ ሀገራት ጋር ውጤታማ የሁለትዮሽ ውይይቶች መከናወናቸውን የገለጹት የውጭ ጉዳይ ሚኒስቴሩ በሁለትዮሽ ውይይቶቹ በሀገራቱ የኢትዮጵያ አቋምና መሰረታዊ ጥቅም በተመለከተ ግንዛቤ እንዲኖራቸው መደረጉንም አመልክቷል። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ባደረጉት ውይይትም በሀገራቱ በተለያዩ ዘርፎች ላይ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውን ዶክተር ጌዲዮን ጢሞቴዎስ መናገራቸውን ኢዜአ ዘግቧል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ